እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ ተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። Let's go. መኖር ከሞት በላይ ያስፈራል። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቼ፣ አሁን ያላችሁት ፈታ ዞን ላይ ነው። ለዛሬ ደግሞ ሪኮመንድ ወይም ደግሞ ልጋብዛችሁ ይዤ የመጣሁት የፊልም ርዕስ ዶሎቪያ ይባላል። እስኪ ፈርታል አልፈራህም? እኔ ማፈር ይቻላል። በሽታ ብቻ ነው ፈራ። ዛሬ ላስት ዴይ የመጨረሻ ቀን ፊልሙ 80% የሚያልቅበት ቀን ነው እና ደግሞ ያው ውሃውን እየገባ ነው። ይሄንን ውሃ ለማግኘት 3 ቀን ፈጅቶብናል በልመና። አዎ የውሃ ቦቴ ያጣን በጣም ነበር የተቸገርነው። አሁን ዛሬ ደስ ይላል። አዎ እግዚአብሔር ይመስገን። አዎ የሚደገም ሲል ነው። ምክንያቱም የጉድጓዱ አልሞላ ብሎ አሁን የእግዚአብሔር ረድቶን እንግዲህ በተፈጥሮ ዝናብ ዘንቦ ሞልቷል እና የሚደገም ሲል ነው። ሙሉ አልከፈሉም እንዴ? አላፈና አልጁ ስብዓት ጀት ምን ያገለኝ አለው ግን የርኩ ነው። እሷ ልትፈታ ጂ አክዋሪ ነን። የዛሬ ቻሌንጅ ውሃው ነው። ውሃውና ቅዝቃዜ ብርዱ በጣም ከባድ ነው። ብርዱ ከባለፈውም ይብሳል። ከባለፈውም ይበልጣል። አይ ቲንክ የባለፈው ትንሽ ይሞቃል ነበር መሰለኝ። እንደዚህ አልሆንኩም ነበር። ይሄ ግን ባለፈው ውሃው ስላልሞላ እንደምንፈልገው አልሰራንም ነበር። አሁን ግን ያው ዝናቡ አግዞን ሞልቶ
በደንብ የምንፈልገው ልክ እንደተጻፈው ይሰራ ነውና ደስ ያላር ላይ ተቀንዳጭ እንት የተደረገው ቪዲዮ በዚህ ያህል ደረጃ አሪፍ ከሆነ ፊልሙ ምን ያህል እንደሆነ እንግዲህ ብዙ ማብራራት ላይ ተጠበቅብኝ ይችላል። ግን ያው እንትን ልላችሁ እስከመጣሁ ድረስ አንዳንድ ነገሮችን ልበላችሁ። ያው አሁን ላይ ሲኒማ ላይ የሚገኝ ሙቪ ነው። በተለያዩ ሲኒማ ቤቶች ለመረቃ በቅቶ አሁን ደግሞ ኖርማል እንትን እየታየ ያለ ነውና ሁላችሁም ገብታችሁ ብታዩት በጣም የማትቆጩበት ፊልም፣ ከጊዜም ከገንዘባችሁ ኪሳራ የማይገጥማችሁ አሪፍ ፊልም ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በዛሬው ቪዲዮአችን እንግዲህ የሆነ ያህል ኢንፎርሜሽን እና የሆነ ያህል መረጃ እንዳገኛችሁ ተስፋ አድርጋለሁ። ቻናላችንን ሰብስክራይብ ማድረግ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁ ደግሞ ላይክ ማድረግ እንዳትረሱ። ሪኮመንድ እንዳደረጋችሁ የምትፈልጉት ነገር ደግሞ ካለ ንገሩኝ። ያው አሁን በድጋሚ እዛው ኮሜንት ላይ ጻፉልኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ፒስ፣ ይመቻችሁ። ዶሎቪያ ፊልም በገጠመኞች የተሞላ ነው ብል ያጋነንኩ አይመስለኝም። ፖሴቶ የሚባል አለ። በገመድ ነው የሚገባው እና እዛ ውስጥ ተገብቶ እንዴት ነው የሚቆፈረው? እንደዚህ ወደ ታች ይቆፈራል። ከዛ ወደ ጎን ነው፣ ከዛ ወደ ታች ወደ ጎን እያለ ነው ዚግዛክ እየመታ ነው ያ የሚፈልገበት ቦታ የሚደረሰው እና የመጀመሪያው የምንገባበት ፖሴቶ ይባላል እና እዛ ውስጥ ገብተን እንትኑ ከተደረመሰ በኋላ ለመውጣት የሚደረግ ትግል አለ። ካራክተሮች የሚያደርጉት ትግል አለ እና እሱን እየሰራን ከላይ በጣም ብዙ ናዳ ነበረ፣ የአፈር ናዳ እንትን ይላል እና እኔ ቀና ብዬ የማወራበት አለ ዲያሎግ አለ። እሱም ብዬ ዝቅ ስል ለካ ከእንትኑ ጋር የተቀላቀለ ድንጋይ ደርሶ እዚህ ላይ ቋ አደረገኝ። እግዚአብሔር ነው ያወጣኝ። እንደዚህ ቀና ብዬ እያወራሁበት ባለበት ሰዓት ላይ ቢሆን ምናልባት ከፍተኛ አደጋ ሊያጋጥመኝ ይችላል ብዬ አስባለሁ። ከ2-3 ሰዓት በላይ ውሃ ውስጥ የመቆየት አጋጣሚዎች አሉ። ከዛ ብርዱና የዝናብ ውሃ አንድ ላይ አብረው ሲሆኑ እንግዲህ የሚፈጥረው ሰውነት ላይ የሚፈጥረው መንቀጥቀጥ በጣም የተለየ ነውና የሆነ ሰዓት ላይ የምናገራቸው ነገሮች ራሱ ከጥርሴ ጋር እየተጋጩ ከባድ ነበር በጣም። ለምሳሌ ካራክተሩ ምግብ ያጣል፣ ውሃም የሚጠጣው ያጣል። ይሄንን ስሜት ለመጫወት ለምሳሌ ሆዴ ሞልቶ ወይም ደግሞ ውሃ እየጠጣው ይሄን ስሜት መጫወት ሰውነቴም ያ ነገር ሪያክት ላደርገው ይችላል፣ ሊያስታውቅ ይችላል አይደል? እንደዚህ በትወና የምታመጪው ነገር አይደለም። ልክ ካራክተሩ የሚፈልጋቸውን ነገሮች በጠቅላላ መሆንን ይፈልጋል እና ወይ ብዙ እስከዛሬ የተጫወትኳቸውም ገጸ ባህሪያቶች እንደዚህ አይነት የላይክ መሆኑን የሚፈልጉ ናቸው። ይሄኛው ደግሞ እስከዛሬ ከተጫወትኩት በጣም እንግዲህ የሁሉንም አጥፎ ነው የመጣው ማለት ይቻላልና እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ ተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት።